እሺ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ዛሬ ደግሞ የምናየው ስለ ዶባ ህዝቦች ዶባ ጎሳዎች ማለት ነው እና ስለ ጨርጨር እና በራያ አካባቢ ያለው የጎሳ ውልዶች እና የአካባቢ እንትኖች የራያ ኦሪጂናሊ ስሞችን እናያለን ማለት ነው። የራያ ኦሪጂናሊ ስሞች እነማን ናቸው? ዶባአስ ምንድን ነው በሚለው እናያለን ማለት ነው። እሺ ዶባአ ማለት የሶስቱ የመረዋ ጎሳ ውልዶች ኮንፌዴሬሽን የሆነ ሊበን፣ አርጋጂ እና ጋዱላ የሚባሉ ጎሳዎች የኢቱ መረዋ ጎሳ ውልድ የሆነ በሰሜኑ አካባቢ በጣም ሀያል የሆኑ ጀግና ጎሳ ውልዶች እና በጦርነቱም ላይ ከባድ የሆኑ ከራያ ሰራዊቶች ውስጥ ሊበን፣ ጋዱላ፣ አርጋጂ፣ አሮጂ የሚባሉ የዶብአ ኮንፌዴሬሽን የሆነ ነው። ዶብአ ማለት ከመርዋ ጎሳ ውልዶች ውስጥ አንዱ የሆነ ጎሳ ነው። ዶብአዎች በምዕራብ ሐረርጌና ወሎና ራያ አካባቢ በብዛት ሰፍሮ የሚገኙ የኦሮሞ ጎሳዎች የኦሮሞ ባሬንቱ ጎሳዎች ውስጥ አንዱ ናቸው። ለምሳሌ በሐረርጌ ዶብአ የሚባል ወረዳ ትልቅ ወረዳ አለ። በዶባነታቸው የሚኮሩ ጀግኖች ዘሮች ናቸው። በአኖሌ ጦርነት ላይ ከዶባ የተወለዱ እነ ያየ አሊስሬ የሚባሉ ጀግና ብዙዎች ነበሩ። ብዙ ጦርነት ተሳትፎ የጀግና መንደር ግኝትም ነው ዶብአ ወረዳ። በሰሜኑም ብንሄድ የዶብአ ውልዶች በራያ አካባቢ ብዙ ተጋድሎ ብዙ ትግልን ያደረጉ ናቸው። መቃም በዱመና መታም በዱወያ ያሉ ማለት ነው። ስም ከሚጠፋ ህይወት መጥፋት ይሻላል ያሉት የዶብአ ውልዶች ናቸው እና በጨርጨር ኮርሜ አካባቢ የሚገኙ በሰሜኑ በኩል መረዋ የባሬንቶ ልጅ ነው። ወደ ራያ ከሄድ ነው ብዙ አርቲስቶች ዋዲ ባሬንቶ ብሎ ነው ራሱን የሚጠራ። የራያ ህዝብ ዋዲ ባሬንቶ ብሎ ነው የባሬንቶ ልጅ ነኝ ብሎ ነው ራሱን የሚጠራ። የኢቱ መረዋ ጎሳ መሬት ኦነ ኢቱ ይባላል። ኦነ ማለት የሚቀመጥበት ማለት ነው፣ የሚሰፍርበት ወይም የሚኖርበት ኦነ ኢቱ መረዋ ይባላል። ቤትም ቦታ ቢሄዱ ራሳቸውን እነዛ የኢቱ መረዋ ጎሳዎች ጨርጨር በመባል ይታወቃል። ኢቶች የሚኖሩበት አካባቢ ጨርጨር ብሎ ነው። የጨርጨር ዋና ከተማ በሐረር በዴሳ ይባላል። በጨርጨር መሬት ውስጥ የሚገኙ ከተሞች ለምሳሌ ገለምሶ፣ ቁኔ፣ ጭሮ፣ ሚኤሶ፣ አዘቦ ወይም አሰቦት፣ ቦርዶዴ፣ ሂርና፣ ቦኬ፣ ዶባ፣ ተይፌ፣ በልቤቲ፣ መቻራ ወይም መቻሬ እና ሚጫታ የመሳሰሉ ናቸው። በሐረርም ከሄድን ማለት ነው። ወደ ሰሜኑም ስንሄድ ጨርጨር ኦነ ኢቱ በማለት የሰፈሩበት መሬት ይጠሩታል ማለት ነው። ራያ ስንሄድ ኦና ኢቱ ማለት የኢቱ መረዋ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ ግዛት ማለት ነው። ግዛቱ ነው ማለት ኢቱ ጎሳ ቡድን በዋናነት ሰፍሮ የሚገኘው በምዕራብ ሐረርጌ ጨርጨር ሲሆን ከአዋሽ ፈንታሌ እስከ ወሎ ራያ ድረስ በስፋት ሰፍሮ የሚገኙ ጀግና መረዋ ልጆች ናቸው። የኢቱ መረዋ ባሬንቱ ጎሳ ዋና መተዳደሪያ ማዕከል ጨፌ ኦዳ ቡልቱም ይባላል። ወደ ራያም ከሄድ ነው ገረብ ኦዳ የሚባሉ ስለነሱም እናያለን። ኦዳ የሚባል የራያዎች የሚተዳደሩበት ጨፌ አለች። ጨፌ ማለት እነሱ ማህበራዊ እንትን የሚቀመጡበት ማለት ነው። ከአምስት ጥንታዊ የኦሮሚያ ጨፌ መካከል አንዱ ነው። ጨፌ ገዳኢት በመባል መቀመጫው ኦዳ ቡልቱም ይባላል። የኢቱ መረዋ ጎሳ መኖሪያ ስያሜም ነው። የኢቱ ባሬንቶ ልጆች አሰፋፈር በሐረር አካባቢ እኔ ውስጥ ባቦ ጎሳ የሚባለው ቁኖ አካባቢ በብዛት ይኖራሉ። ሁሉም በቤቱ አካባቢ ነው የሚኖረው። ባቦ የተባሉ ጎሳዎች ቁኖ አካባቢ በብዛት ይገኛሉ። ጋዱላ፣ አርጋጂ፣ ዶብአ ጋዱላዎች ደግሞ ወይም አርጋጂዎች ዶብአ በዶብአ ወረዳ በብዛት ይገኛሉ። አልጋ የሚባለው ጡሎ ወይም እስከ ሄርና አካባቢ
ጋሞ ዲደዲ ኒኒ ኒኒ የሚባል ሜዳ ማለት ነው። አሰቦት ወይም አዘቦ የሚባል አካባቢ ይኖራሉ። እነዚህ አራቱ ገላን ሚኤሶ፣ ገቢብ፣ ዳበሲ እስከ ካራ ቁርቁር የሚባል አካባቢ ይኖራሉ። ቃሉ ገለምሶ አካባቢ፣ ጉባ ቆርቻ እስከ ሀብሮ ወረዳ አካባቢ በሐረር ይኖራሉ። አሮጂ የሚባል ቤቶች ደግሞ የቱምረዋ ልጆች ኮኛ ሀርዲው እስከ ቦኬ፣ አዳዩ፣ ስልቂ ከዳሮ ለቡ እስከ አርሲ አካባቢ፣ ባዬ፣ ቦኬ፣ ሀሮ ጨርጨር እስከ ባሌ አካባቢ አሉ። ዋዬ፣ ሁሎ አንጨር እስከ አዋሽ ፈንታሌ አካባቢ የሚገኙ ጎሳዎች ናቸው። በራያም እንደዚሁ ነው ሰፍሮ ያሉት። በራያም የጥሙጋ ውልዶች ጥሙጋ የሚባል አካባቢ አለ። የጨርጨር ውልዶች ጨርጨር አካባቢ አሉት። ልክ እንደዚሁ የሚሰፍሩበት ወይም የተቀመጡበት ግዛታቸው የራሳቸውን ግዛት በራሳቸው ውልዶች ስም ነው የሰየሙት ማለት ነው። ለምሳሌ በራያ አካባቢ ሰፈሮች፣ መንደሮች ማየት እንችላለን። ባቦ ኮርማ፣ ፈጫህራ፣ አጆ፣ ጋርጀሌ፣ ጠጠቻ፣ አካባኪ፣ አገሞቴ፣ ገንደጀላ፣ አዲኤቦ፣ ዳዩ፣ ኡላ፣ ታኦ፣ ቀልቀላ፣ ሁሞ፣ ገንደጃሌ፣ ገንዳ አገምሳ፣ ወረባዬ፣ ገንደዋዩ፣ ቃርሶሌ፣ ተርባዱር፣ ጉባ ጋላ፣ ቡታ መርፈታ፣ ኡላጋ፣ ቂልጦ፣ እርባ፣ ዳለቴ፣ ኩኩፍቶ፣ ገንደጋሮ ብዙዎችን ማምጣት እንችላለን ማለት ነው። በራያ አካባቢ በሰሜኑ ያሉት ሙሉ በሙሉ በኦሮሞነታቸው የተቀመጡት እና የኦሮሞ ታሪኩ ኦሪጂናሊ የደም ማንነቱ የባሬንቶ ልጅ መሆኑን ታሪኩ በሰው በጥንታዊ መሬቱ ላይ ያስቀመጠበት ነው እና እኛ የባሬንቶ ጎሳ ውልዶች ነን። ራያ መቼም በራያነቱ የሚኮራ ወሎ በወሎዬነቱ የሚኮራ ትውልድ ኩሩ ታሪክ ያለን ህዝቦችን